ትምህርታችንን እንቀጥላለን። ከጌታ ጋር ምን ማድረግ ማከማቸት ትዝ ይላችኋል አይደል? ከጌታ ጋር ስለ ማከማቸት እየተነጋገርን ያለነው። ጌታን እጅግ አድርገን እናመሰግናለን። ዝም ብለን ሴኩላርና ካርናል እንዳንሆን አካሄዳችንን ባላንስ ቱምቢ የሚሰጠንን ትምህርት እየተማርን ያለን። እግዚአብሔር መጽሐፍ ቅዱሳችሁን ሉቃስ ወንጌል ላይ አውጥተን ዛሬ ደግሞ አስገራሚ የእግዚአብሔርን ብርሃን እንመለከታለን። ጌታ ስሙ ብሩክ ይሁን። ከጌታ ጋር የሚያከማች ከኔ ጋር ግን የሚያከማች ምን አይልም ማለት አይበትንም። ከኔ ጋር የማያከማች ግን ምን ያደርጋል? ይበትናል። የሚባክን እድሜና ዘመን እንዳይኖረን እግዚአብሔር በዘመን ታድሶ ይባርከድ። ግዴለም አሜን በሉ። እግዚአብሔር በዚህ እንደገና ሪስቶር በማድረግ ይባርከናል። መጽሐፍ ቅዱሳችሁን ሉቃስ 11 ላይ አውጥተን ከቁጥር 23 ላይ ባለው ሐሳብ ነው የተነሳ ነው። እንደምታውቁት በዚህ መጽሐፍ ቅዱስ ክፍል ላይ ጌታ ኢየሱስ ክርስቶስ ዲዳም ደንቆሮም እውርም የሆነውን ሰው ከፈወሰው በኋላ ያስተማረው ትምህርት ነው። ትዝ ይላችኋል። ሉቃስ ወንጌል ምዕራፍ 11 ከቁጥር 14 ጀምሮ ስታነቡ ዲዳም ደንቆሮም የነበረውን ሰው ጌታ ኢየሱስ ክርስቶስ ምን ያደርገው ነበር? አጋንንቱን እያስወጣ ይፈውስ ነበር። እና የዚያ ትምህርት የዚያ ፈውስ የዚያ አገልግሎትን መጨረሻውን ሲናገር ሲያስረው እንደዚህ ይላል። ሙሉን እናንብበው። ዲዳውን ጋኔን ምዕራፍ 11 ቁጥር 14 ጀምሮ ዲዳውንም ጋኔን ያወጣ ነበር። ጋኔኑም ከወጣ በኋላ ዲዳው ምን አደረገ? ተናገረ። ሕዝቡም ተደነቁ። ነገር ግን ከእነርሱ አንዳንዱ በቡኤልዜቡል ወይም በአጋንንት አለቃ፣ ቡኤልዜቡል ማለት አጋንንት አለቃ ማለት ነው፣ ወይም በአጋንንት አለቃ አጋንንትን ምን ያደርጋል? ያወጣል አሉ። ሌሎችም ሲፈትኑት ከሰማይ ምልክት ከእርሱ ይፈልጉ ነበር። እርሱ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግስት ሁሉ ምን ታደርጋለች? ትጠፋለች። ሰይጣን ሰይጣንን የሚያስወጣው ከሆነ፣ ሰይጣን ሰይጣንን የሚያባርረው ከሆነ እርስ በርሷ የምትለያይ መንግስት ምን ታደርጋለች? ትጠፋለች። እርስ በርሷ የምትለያይ መንግስት ብቻ ሳትሆን እርስ በርሷ የምትለያይም ቤትም ምን ታደርጋለች? ትጠፋለች። በሌላ ስፍራ ላይም ይናገራል ይሄንን። ቤትም በቤትም ላይ ይወድቃል። እኔ በአጋንንት በቤኤልዜቡል እንዳወጣ አጋንንትን በቤኤልዜቡል እንዳወጣ ትላላችሁና ሰይጣን ደግሞ እርስ በርሱ ከተለያየ መንግስቱ እንዴት ትቆማለች? እኔስ በቤኤልዜቡል አጋንንትን የማወጣ ከሆንክ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ከዛ ይልቅ ያደረኩት ምንድነው አለ? ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘቡን በሰላም ይሆናል። ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን ታምኖበት የነበረውን ጋሻና ጦር ይወስድበታል፣ ምርኮንም ያካፍላል። ከኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋርም የማያከማች ምን ያደርጋል? ይበትናል። እግዚአብሔር ከሱ ጋር እንድንሆን ይርዳን። ግዴለም አሜን በሉ። ከሱ ጋር ጌታ ኢየሱስ ክርስቶስ ህይወት፣ በነገራችን ላይ ወደ በኋላ ላይ መጣበታለሁ። ከርሱ ውጪ ያለ ህይወት አይደለም የሚባለው፣ ታውቃላችሁ፣ ሞት ነው የሚባለው። ከክርስቶስ ውጪ ምንም ነገር ከክርስቶስ ጋር ኮኔክሽን የሌለው ምንም ነገር በሞት ኃይል የሚገዛና የሚተዳደር የህይወት አይነት። ኤፌሶን ምዕራፍ 2 ለዚህ ምልክት ነው፣ ወይም ደግሞ ጥሩ ትምህርት ነው። በበደላችሁና በኃጢአታችሁ ምንድን ነበራችሁ? ሙታን ነበራችሁ። ኤፌሶን ምዕራፍ 4 ላይ ሄዳችሁ ስትመለከቱ ከእግዚአብሔር ህይወት ርቃችሁ ይላል። የራቁት ከማን ህይወት ነው? ከእግዚአብሔር ህይወት ነው። ምሁራን ናቸው፣ ባለጸጎች ናቸው፣ አስተማሪዎች ናቸው፣ የተለያየ ኢንተሌክት አላቸው፣ ኖሌጅ አላቸው፣ ስኪል አላቸው። የራቁት ግን ከማን ህይወት ነው? ከእግዚአብሔር ህይወት ነው። ከሰው ከእግዚአብሔር ጋር ግንኙነት አላይንመንት ከሌለው ከዛ ውጪ ያለ ነገር በሙሉ በሞት የበላይነት፣ ሞት ፓወር ነው። በነገራችን ላይ ሞት ፕሮሰስ አይደለም፣ ሞት ኃይል ነው፣ አቅም ነው። የሰይጣን የመጨረሻው መገለጫ አቅም ወይም መውጊያው፣ ኃጢአት መግደያውና ማሰሪያው ሞት ነው።
የሚያስጠብቀው የሰው ልጆችን እያሰረ ያለውም የሰው ልጆችን በሞት ፍርሃት ቀንበር ጌታችን መጥቶ ከሰው ልጆች ላይ የሰበረው አንዱ ነገር የሞት ፍርሃትን ነው። በኢየሱስ ክርስቶስም አሁንም የሞት ፍርሃት ከላያችሁ ላይ የተሰበረ ይሁን። ሞት ለኛ መፍራት የምንችለው ጠላት አይደለም። it's already defeated ተሰብሮልናል። ሰይጣን ብዙ ጊዜ የሰው ልጆችን የሚያስፈራራው በምንድነው? በሞት ነው። እስቲ ትንሽ ታመሙ መጀመሪያ የምታደርጉት ምንድነው? እንጸልያለን አይደለም? እንጸልያለን፣ እንሞክራለን። እምቢ ያለ ሲመጣ በሽታው ምንድነው? እየፈጠጠብን የሚመጣ ትሞታላችሁ። እግዚአብሔር የተናገራችሁ ሌላ ነገር አለ፣ ግን እየፈጠጠ የሚመጣብን ምንድነው? ሞት ነው። ኢማጂነሪ ፓወር ነው። ኢማጂነሪ ፓወር ታስቡታላችሁ፣ ታሰላስሉታላችሁ። ያ ፓወር ስለሆነ ሐሳባችሁ ላይ ተቀምጦ ይሾፍራል። ሐሳባችን ላይ ተቀምጦ ይሾፍራል። ልጆቼ ያስብለናል፣ ንብረቴ ያስብለናል። አካሄዳችንን ሁሉ ሼፕ ያደርጋል። the power of death የምንለው ማለት ነው። ጌታ ኢየሱስ ክርስቶስ ማንም ሊሰብርልን ያልቻለውን ይሄንን የሞት ኃይል ነው የሰበረልን። አረ አሜን፣ እሱ አሜን በሉ። የሚያምን አለ ጌታ ኢየሱስ ክርስቶስ ከሞት ወደ ሕይወት ምን ብሏል? ተሸጋግሯል። ልጁ ያለው ሕይወት አለው። አረ ሃሌሉያ! ልጁ ያለው የእግዚአብሔር ሕይወት አለው፣ የትንሣኤ ሕይወት አለው፣ የክብር ሕይወት አለው፣ የጸጋ ሕይወት አለው፣ የሚያሸንፍ ሕይወት አለው፣ የዘላለም ሕይወት አለው። እግዚአብሔር የእርሱን ሕይወት በጌታችን በኢየሱስ ክርስቶስ በኩል አምጥቶ ተለያይተን እንድንኖር ደግሞ አልፈለገም። ከእርሱ ጋር ስንኖርም እዚህ ምድር ላይ ስንሰራም እዚህ ምድር ላይ ስናገለግልም እዚህ ምድር ላይ ስንወጣ ስንገባ ስንድር ስንዳር ስንሰራ ኤኒቲንግ ስንሰራ ምንም ነገር ስናደርግ ስናከማች ከማን ጋር እንድናከማች ነው? ከእርሱ ጋር ያልሆነ እንትን እኮ ሊሰጥህ ይችላል። ድራግ እኮ ብትነግድ እኮ መንግስት እስካልያዘ ድረስ በጣም ብዙ መሆን ትችላለህ። ማከማቸት አይደለም። ከማን ጋር ማከማቸት ነው? ከጌታ ጋር። እኔ አውቃለሁ ድራግ የሚሰሩ ዘማሪያን አውቃለሁ። እዚህ ሀገር ድራግ የሚሰሩ ምንድነው ፐርፐዙ? ምንድነው አካሄዱ? ምንድነው ማግኘት የተፈለገው? ምንድነው መሆን የተፈለገው? እና ጌታ ኢየሱስ ክርስቶስ it's a matter of time አላቸው። ከኔ ውጪ የምታከማቹት ነገር በሙሉ ምንም ነገር ከኔ ውጪ የምታከማቹት ነገር አንደኛ እኔን ምን ያደርገኛል? ይቃወመኛል። it is against Christ ነው። ከክርስቶስ ውጪ የሚደረግ ማናቸውም ምንጭ ሌሎች ነገሮችን ምንጭ ያደረገ ነገር በሙሉ የክርስቶስ ምንድነው? ተቃዋሚ ነው። ከክርስቶስ ውጪ የምናከማቸው ነገር ደግሞ ምንድነው አለ? it's a matter of time ይበተናል። ግዴላችሁ አሜን በሉ። ከመበተኑ በፊት ግን ሰብሰብ ብለን ከማጋራ እናከማቸው፣ ከጌታ ጋራ እናከማቸው። በዚህ ትምህርት ውስጥ ላሳያችሁ የምፈልገው ነገር እዚህ ምድር ላይ የተበላሸውን የዚህ የኪንግደም ፋይናንስ አካሄድን ማስተካከል። ምክንያቱም ባለፈው ነግሬያችኋለሁ። መጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስ ከ39 ምሳሌዎቹ 11ዎቹ ምንድናቸው ብያችኋለሁ። ስለ ገንዘብ ያስተማረው 28.2% ስለ ገንዘብ፣ ከ2500 በላይ መጽሐፍ ቅዱሳችን ስለ ገንዘብ፣ ስለ ንብረት፣ ስለ ሀብት፣ ስለ አስተዳደር፣ ስለ ስቴዋርድሺፕ እነዚህን አጠቃሎ ይናገራል። ጸሎትና እምነት የሚለውን የእግዚአብሔርን ቃል ብትደምሩ ይሄንን አያክልም ብያችኋል። ስለዚህ እግዚአብሔር ትኩረት የሰጠውን ነገር ከእግዚአብሔር ብርሃን አንጻር ማየት በጣም ተገቢና ሕይወታችንን ከዛ አንጻር ማድረግ ተገቢ ይመስለኛል። በዚህ ትምህርት ውስጥ ባለፈው እንዳሳየኋችሁ ስንት አይነት ድህነቶች አሉ ብያለሁ? 2 አይነት። እግዚአብሔር የፈቀዳቸው ስንት አይነት ድህነት ናቸው? 2 አይነት ናቸው። በመንፈስ ድሃ መሆን፣ እንዲሁም ደግሞ ሌሎችን ባለጸጋ ለማድረግ ስለ ሌሎች ምን መሆን? ድሃ መሆን። እግዚአብሔር በዚህ ባለጸግነት ይባርካችሁ። ግዴ ለማመን በሉ። በመንፈስ ምን መሆን? ድሃ መሆን ባለጸግነት ነው። ሃምብል መሆን ባለጸግነት ነው። ራስን ኢምፒቲፋይ ማድረግ ባለጸግነት ነው። ራስን ቅንና ትሁት ማድረግ ባለጸግነት ነው። አይችሉም። አሮጋንት ፒፕል እሱን ሊሰጡት አይችሉም። humbly in spirit it is very important. that's the kingdom concept of wealth የሚጀምረው እዛው ስለሆነ ማለት ነው። ሁለተኛው ሌሎችን እርሱ ሁሉ ያለው ሌሎች በእርሱ ድህነት ባለጸጋ ይሆኑ ዘንድ ምን ሆነ? ስለ ሌሎች ምን ሆነ? ድሃ ሆነ። ጳውሎስ ሲናገር ምንም የለንም ብዙዎቻችሁን ግን ወይም ቆሮንቶሶችን ግን ምንም ያደርግ ባለጸጋ የሚያደርግ ምን አለን? የህይወት ፕሪንሲፕል አለን። እግዚአብሔር በዚህ መንፈስ ይባርካችሁ። ግድ የለም አሜን በሉ። ውሰዱ ይሄንን። እግዚአብሔር በዚህ መንፈስ ይባርካችሁ። ሌሎችን ባለጠጋ በሚያደርግ ልብና ትላንትና አንዲት እህት ትነግረኝ ነበረ። እዚህ ከተማ ወንጌል ሊሰሩ ከኢትዮጵያ ቸርች ለመክፈት መጡ። እዚህ ከተማ እዛ ቨርጂኒያ ያለች ነው።
እና መጡና ሰዎች ያው ቸርች ለመክፈት ስለመጡ ሰዎች ከነሱ ቀድሞ የመጡ ሰዎች ሰው ያመጣሉ ያው እና ሰው የሚያመጡት ሰዎች እነዚህ ወንጌል የገባቸው ብቻ እየመሰከሩትን ነው የሚያመጡት እና ኮልድ ፓስተሮቹ ቸርች ፕላንተሮቹ ጠሯቸው ምን አይነት ሰው ነው የምታመጡልን ደና ሰው አታመጡም እንዴ በባስ የሚሄድ ሰው ነው እንዴ የምታመጡት አረ እንትን ደና ነገር ያለው ሰው አምጡ ምክንያቱም ፐርፐሱ በነሱ በህዝቡ ባለጸግነት እነሱ መበልጸግ ስለሆነ ሁለተኛ ሚሽን ግን አንተ ራስን ዝቅ አድርገህ ይሄንን ህዝብ ነው ባለጸጋ የምታረገው እግዚአብሔር በዚህ መንፈስ ይባርክ አታምጡ እንደዚህ አይነት ባስ የሚሄድ ሰው አታምጡ ቲዮታ የሚነዳ ሰው አታምጡ can you believe this what እንዴት ትዊስትድ እንደሆነ እንዴት እንደተጣመመ እንዴት እንደተበከለ የምትመለከቱት ይሄንን ነው እነ ጳውሎስ ስትመለከቷቸው አይደለም ከቅዱሳን የሚገባቸው መውሰድ አይደለም መጽሐፍ ቅዱስ ሲናገር በኤፌሶን ላይ ሰሞኑን እያነበብኩ ነውና የኤፌሶንን ቤተክርስቲያን እያነበብኩኝ ምን ይላል 2 ዓመት ከ3 ወር ከነሱ ጋር ሲቀመጥ እስከ 3 ዓመት ምናምን ሲቀመጥ በገዛ እጆቼ እየሰራሁኝ አብረውኝ ያሉትን እነማን እነ ጢሞቴዎስ እነ ጋዮ እነሱን በሙሉ በእጆቼ ደግፍ ነበር ምክንያቱም የቤተ ክርስቲያኒቱ ሸክም መሆን አልፈለገም እግዚአብሔር በዚህ መንፈስ ይባርከን ይሄ ነው ፕሮስፔሪቲ እስቲ አሜን በሉ ወላጅ የሌላቸውን ፕሮስፐር ማድረግ ነው ፕሮስፔሪቲ እንጂ የዶችን ገንዘብ መበዝበዝ አይደለም ፕሮስፔሪቲ I'm sorry to say this በትላንትና ስንቴ ነበር ካለ እዛችን ዶክተር ያሬድ የተናገረው ነገር አልገረመህም እኔ በጣም ነው የገረመኝ ወደዚህ ሀገር ሊመጣ ያለ አንድ ፓስተር ከሌላ ፓስተር ጋር ተደራድሮ ቸርቹን ሳያቁ ምእመኑ ሳያቁ በገንዘብ ተደራድሮ ሸጠው ምእመኑን እና ምእመኖቹ የገረማቸው ሳይነገራቸው መሸጣቸው ነው it is in our community እኛ በማህበረሰቡ አስባችሁታል እኔን አስባችኋል እኔ አሁን ከሆነ ሰው ጋር ተደራድሬ እዚሁ እንዳላችሁ አላባማ ሊሄድ ነው ብዬ አላባማ እኮ አላባማ አይደለም የሚሄደው ግን አላባማ ከመሄደ በፊት ስንት እንደምታወጡ ገምቼ አስራታችሁን ነግሬው ድምራችሁን እኔ 6 ዓመቱ ስጠኝ ከዛ በኋላ አንተ በልጽግበት ብዬ እናንተ ሸጬ ሲል መጥቶ ኢማጂን አርጋችሁታል እጀስ ላይ እግዚአብሔር እውነት በአደባባይ እየጮኸ ስለሆነ ወዳጆቼ ጥቂት ጊዜ ጠብቁ እግዚአብሔር ቤቱን በጅራፍ ያጸዳል ግዴለም አሜን በሉኝ the reason why I'm saying truth is claiming in በየኮርቱ የእውነት ጩኸት እየተጮኸ የእውነት ጩኸት ከዛ ውጪ ያለው ድህነት የእግዚአብሔር ድህነት አይደለም በስንፍና የሚመጣ ነው ብዬ ነግሬያቸዋለሁ ሌሎች መንገዶች በፍጹም ምክንያቱም የድህነት ተቃራኒ ምንድነው ብያቸዋለሁ መትረፍረፍ መበልጸግ አይደለም ሶሻል ዴፊኒሽኑ የድህነት ተቃራኒው ምንድነው ሀብት ነው አንድ ሰው ድሃ ነው ተቃራኒው ምንድነው ሀብታም ነው ማትሪክ ብትፈተኑ መመለስ ያለባችሁ የድሃ ተቃራኒ ምንድነው ሀብታም ነው በእግዚአብሔር ቃል ግን የድህነት ተቃራኒ ምንድነው መትረፍረፍ ነው መትረፍረፍ አበንደንስ ነው ለዚህ ነው ሌባው ሊሰርቅ ሊያርድ ሊገድል መጣ ብለን ከጌታ ቃል ላይ እየተነጋገር ስለዚህ ሌባው ታርጌት የሚያደርገው የናንተን መትረፍረፍ ነው ተትረፍርፋችሁ ዛሬ የምነግራችሁ ነገር በጣም ነው የምትገረሙት እና አብርሃምን እናነሳለን ዛሬ ባለፈው ሳምንት ቃል እንደገባሁላችሁ ሀብታችሁ የት ነው ያለው እግዚአብሔር ያስቀመጠው ሀብት የት ነው ያለው እኔ አይደለም የምሰጣችሁ በደም ይሄንን ቀና ብላችሁ በደም ሲሪየስሊ እንድትመለከቱ ፈልጋለሁ መጽሐፍ ቅዱሳችሁን ኢሳይያስ 45 ላይ አውጡና የሚናገረውን እንሰማለን ቁጥር 3 ላይ ኢሳይያስ 45 በጣም የምታውቁት የእግዚአብሔር ቃል ነው ቤተ መቅደሱን ለመስራት እግዚአብሔር ከ157 ዓመት በፊት የተናገረው የቂሮስ ድምጽ ነው ለቂሮስ የተናገረው ትንቢትም እግዚአብሔር ስለ ቂሮስ ከ157 ዓመት በፊት ይናገራል ይሄ ሲናገር ገና ቂሮስ ምን አላረገም አልተጸነሰም እናትና አባቱም አልተጋቡም ምንም እግዚአብሔር በስም አረ አሜን ከ157 ዓመት በፊት ቂሮስ የሚባል ይነሳል ቤተ መቅደስን ይሰራል ብሎ እግዚአብሔር በነብዩ ኢሳይያስ አማካኝነት ትንቢት ተናገረ ምክንያቱም እግዚአብሔር ሰዎች ሲነሱ አይደለም የሚነሳው እኛ ሳንነሳ ሰርቶ ጨርሷል የሚያምን ሰው አሜን ይበል ያንተ ጉዳይ መጸለይ ስትጀምር አይደለም የጀመረው ያንተ ጉዳይ በጌታ ስትሆን አይደለም የጀመረው ዓለም ሳይፈጠር በፊት እግዚአብሔር ለክብር የወሰነው ነገር ተቀምጦልሃል እግዚአብሔር አዘጋጅቶ ጨርሷል ምን ጸልየው እግዚአብሔር ያዘጋጀልን ነገር ኮኔክትድ እንድንሆን ነው ኢሳይያስ 45 ላይ
እና ከ157 ዓመት በኋላ ቂሮስ ሲነሳ እግዚአብሔር እንደዚህ ብሎ ተናገረ። ለቀባሁት ብሎ ይናገራል። ለቀባሁት እኔ የምፈልገው ቁጥር 3 ላይ ነው። ቁጥር 3 ላይ በስምህ የምጠራ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት ምን አደርግሃለሁ? እሰጥሃለሁ። እስቲ እሰጥሃለሁ በሉ። እግዚአብሔር ይሰጥሃል በሉ። ማን ነው የሚሰጣችሁ? ማን ነው የሚሰጣችሁ? በሉት። ማን ነው የሚሰጣችሁ? የት ነው የተቀመጠው? በጨለማ ስፍራና በስውር ስፍራ የተቀመጠና የተከማቸ ሀብት አለ። እግዚአብሔር ካዘጋጀው በረከት ጋር ያገናኛችሁ። አሜን በሉ። አታስባለሁ ቂሮስ ሲመጣ በኖርማሉ አማርኛ በእጃችሁ በያዛችሁት ላንብብና በአዲሱ መደበኛ ትርጉም ነው ያነበብኩላችሁ። ለዛ ነው ለየት ያለ ትንሽ ያለው። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትን ወገብ ፈታ ዘንድ በሮቹን እንዳይዘጉ አሜን መዝጊያዎችን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረቱን ሞርቦዎች እቆርጣለሁ። በስም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት ምን አደርጋለሁ? እሰጥሃለሁ። ማን ነው እሰጥሃለሁ ያለው? እግዚአብሔር። በደንብ ተመልከቱ። ኦኬ አሁን ጸለይን አይደል? እና አንዳንዶቻችን ምን ጸልያለን? እግዚአብሔር ሆይ ፋይናንሻሊ ምን በልን እንላለን? ባርከን እንላለን። ስንጠይቀው እግዚአብሔር ስንት ዶላር ነው ባንክ አካውንት ውስጥ ያለው? ሰማይ አለ እንዴ? ብር አለ እንዴ? የለም። ታዲያ ከየት ነው የሚሰጠን? እስቲ አስባችሁ ታውቃላችሁ? እንጸልያለን፣ መጸለይ አለብን። አሁን ይሄንም የእግዚአብሔር ቃል ይናገረ እኔ የጠራው አምላክ እግዚአብሔር እንደሆንኩ ይታወቅና ታውቅ ዘንድ በጨለማ የተቀመጠውን በስውርም የተከማቸውን ሀብት ምን አደርጋለሁ? እሰጥሃለሁ። ኢትስ ኦልሬዲ ተቀምጧል፣ ተከማችቷል። ግን እንዴት አድርጎ ነው እግዚአብሔር የሚሰጠን? እንዴት ነው መቀበል የምትችሉት? እንፈልጋለን እኮ ሌትስ ቢ ኦነስት። እግዚአብሔርን በሚያከብር መንገድና ሁኔታ እግዚአብሔርን አክብረን ልናልፍበት የምንችለውን ሪሶርስ ሁሉ እግዚአብሔር እንዲሰጠን እንፈልጋለን። እንዴት ነው የምንቀበል? እንዴት ነው የሰጣቸው አባቶቻችንን? እንዴት ነው እና አብርሃምን እግዚአብሔር ማይቲ ያደረጋቸው? በዚህ በትሬዠር ዶላር የለም፣ የኢትዮጵያ ብር የለም፣ የአሜሪካ ፓውንድ የለም፣ የካናዳ ዶላር የለም፣ የጃፓን የን የለም፣ የኤርትራ ናቅፋ የለም፣ ምንም ነገር የለም። ግን እግዚአብሔር አይ ኦልሬዲ ሴኪዩር አድርጌላቸዋለሁ። ዛሬ በኢየሱስም ያገናኛችሁ። ሴኪዩር አድርጌያለሁ። ዌር ሰምዌር ላይ ተቀምጧል። ጨለማ ይዞታል፣ ተቀምጧል። ዕውቀት ይበራላቸዋል። ከጨለማ ውስጥ ሀብታችሁ ይወጣል። ይዞታል። ማን ያዘው? ዳርክነሱ ይዞታል። ጨለማ ውስጥ ነው የተቀመጠው። ስለዚህ እግዚአብሔር ዘዳግም ምዕራፍ 8 ላይ አውጡና ታያችሁ። ከዚያ በኋላ የመጀመሪያውን ፕሪንሲፕል ዛሬ አካፍላችኋለሁ። እግዚአብሔር በዚህ ፕሪንሲፕል ይባርከናል። በስም የምጠራ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን በጨለማም ያለውን ንብረት ምን አደርጋለሁ? እሰጥሃለሁ። ሀብት ተጠቅሷል። ምን ተጠቅሷል? ንብረት ተጠቅሷል። ዘዳግም ምዕራፍ 8 ላይ ታዲያ እንዴት ነው የሚሰጣቸው? መጽሐፍ ቅዱሳችን እንደዚህ ይላል። ዘዳግምን ታውቃላችሁ። ምዕራፍ 8 በተለይ ይሄ በሆነልህ ጊዜ፣ ይሄ ባገኘ ጊዜ ምን አምላክህን እግዚአብሔር ምን እንዳትረሳው። እግዚአብሔርን ከሚያስረሳ ሀብት እግዚአብሔር ይጠብቃችሁ። እግዚአብሔርን ከሚያስረሳ ስኬት እግዚአብሔር ይጠብቃችሁ። አባቶቻችን ዛሬ በጣም አንድ ትልቅ ምስጢር የምንወስደው ከነ አብርሃም ይሄንን ነው። ሁሉ ነበራቸው፣ ምንም እንደሌላቸው ግን በድንኳን ኖሩ ይላል። አየህ፣ በኖራቸው አይደለም የኖሩት፣ ባዩት ሰማይ ኖሩ። ለምን? የምትመጣዋን ከተማ ተመልክተዋልና። እግዚአብሔር ሀብትና ንብረት የሚሰጣችሁ በሱ ላይ ልባችሁ ወድቆ እሱን ዘንግታችሁ ልትኖር አይደለም። ይሄ ሁሉ አለ፣ ነገር ግን የሚበልጥ ከተማ አለችኝ። ስለዚህ ስኖር በድንኳን እኖራለሁ። ላይፍ ስታይሌ የመጻተኛ ነው። ሀብት ከተፈለገ ከማንም በላይ 300 ወታደር የሚያኖር ሀብት አለኝ። ኗኗሬ ግን በድንኳን ነው። ለምን? የምትበልጥ ከተማ ይቻለውና። እግዚአብሔር አይኖቻቸውን ይክፈት። ስለዚህ ያስጠነቅቃቸዋል። አምላክን ከሚያስረሳ። በነገራችን ላይ ስሙኝ አንድ ነገር፣ ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ጌታችን አንድም ቀን ሰይጣንን የዚህ ዓለም ገዢ ብሎት አያውቅም። የእግዚአብሔር ኢኩቫለንት አድርጎት አያውቅም። ሰይጣን
እነ ጳውሎስ በቴዎሎጂያቸው ሌላ ጊዜ ስለ ስፒሪቹዋል ዋርፌር ስንመጣ እነግራቸዋለሁ። ለምንድነው ጳውሎስ የዚህ ዓለም ገዢ ያለው? ለምንድነው አለቆች ስልጣናት በቆላሲስና በኤፌሶን ላይ የተመለከተው? በቆሮንቶስ ላይ ያለው ለምን እንደሆነ እነግራቸዋለሁ። ጌታችን ግን አንድም ቀን የዚህ ዓለም ገዢ ብሎት አያውቅም። ነገር ግን ከእግዚአብሔር እኩል የሰው ልጆችን የሚገዳደርና የሚፈታተን የተናገረው አንድ ነገር አለ። እሱም ስሙን ይባላል ገንዘብ ይባላል። ገንዘብን መውደድ ይባላል። ከረንሲው አይደለም። ሁለት ጌቶች አሉ። ከኔ ጋር ናችሁ? ሁለት ጌቶች አሉ። ማናማ? አምላክና ማን? ማሙን። አንድ ሰው እንደተባረከ የምታውቀው ማሙን ባሪያ ይሆንለታል፣ እግዚአብሔር ጌታው ይሆንለታል። ለማመን በላይ መጽሐፍ ቅዱስ ሲናገር ይሄንን ከወደድክ እግዚአብሔርን ይሄኛው ምን ታደርገዋለህ? ትንቀዋለህ። which means it becomes your slave። ለእግዚአብሔር ስሌቭ መሆን ካልቻልክ ግን ይሄ ገንዘብ ምን ያደርጋል? ስሌቭ ያደርጋል። ለምን? ጌታ ስለሆነ ያልፈለግከውን ያሰራሃል፣ ያስዋሽሃል፣ ያስቀጥፋል፣ ያሰጥ ትንቢት ያስመጣሃል። ብዙ ነገር ልነግራችሁ ይችላሉ። ገንዘብ ጌታ በሆነባቸው መብልና መጠጥ ተጨንቀው ራሳቸውን የሸጡ ሰዎች የተፈጠሩት ገንዘብ ምን የሆነባቸው ናቸው? ገዢ የሆነባቸው ናቸው። ገንዘብን የናቁና እግዚአብሔርን የወደዱ ግን ገንዘብ ባሪያቸው ይሆናል። በጌታ በኢየሱስ ክርስቶስም የማሙን መንፈስ ከቤታቸው ላይ ይሰበር፣ ገንዘብ አገልጋያቸው ይሆን። እንግዲህ ለማመን በሉ just like a tool። ሁልጊዜ እናገራለሁ። እናንተ ቤት ብመጣ አሁን ስንቴ ቤት ብመጣ ጋራዥ አይወስደኝም። ትወስደኛለህ? ሳሎን ነው አይደል የምትወስደኝ? ቤቴ ነው የምትገባ ነው የምትለኝ። ይሄውላ አካፋ አለኝ እንትን ሳር ማጨጃ አለኝ ምናምን እያልክ አታስጎበኝም። ለምን? it's a tool። ሌት መኒ ገንዘብ እንደዚህ ቱል ይሆንላችሁ። ግዴ ለማመን እናንተን የማይ ሪፕሬዘንት የሚያደርግ ግን የምትገለገሉበት፣ ዳህ ለመርዳት ስትፈልጉ አውጥታችሁ የምትረዱበት፣ ቤተክርስቲያንን ሰፖርት ለማድረግ ስትፈልጉ መሽረጥ የምታደርጉበት። እግዚአብሔር በዚህ አይነት መሳሪያ ይባርካችሁ። ብዙ ቱል ቢኖራችሁ ጥሩ ነው፣ ምንም ችግር የለም። as far as you consider it as a tool። ከኔ ጋር ናችሁ አለ። ልባችሁን እስካልጣላችሁበት ድረስ፣ እስካልተመካችሁበት ድረስ መመኪያና ማረፊያ ማን ነው? እግዚአብሔር። ስለዚህ ዘዳግም ላይ ያስጠነቅቃቸዋል። ሲገቡ ገና ምን ሊገጥማቸው እንዳለ ይነግራቸዋል። አምላክህን እግዚአብሔር ምን እንዳትለው እንዳትረሳው። ነገር ግን ይላል ቁጥር ዘዳግም ምዕራፍ 8 አወጣችሁ። ሃሌሉያ። ቁጥር 18 እሺ ምን ይላል? ጉልበቴ የእጄም ብርታት ይህን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነው ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብትን ለማከማቸት እርሱ ጉልበትን ምን ብሎሃልና። ምንድነው የሰጠህ? ምንድነው የሰጠህ? ብር ሰጠህ አይልም። ምንድነው የሚሰጥህ? በሉልኝ እስቲ ምንድነው ያ ጉልበት? እነግራቸዋለሁ። ኢትስ ኖት ላይክ የጉልበት ሰራተኛ እንሆን አይደለም። ግልጽ ነው ሐሳቤ። የጉልበት ሰራተኛ እንድንሆን አይደለም። ጋድ ዮሐንስ ላይ ማቴዎስ ወንጌል ላይ እንመጣበታለን። ጌታ ኢየሱስ ክርስቶስ ለአንዳንዶቹ ገንዘብ ሰጣቸው፣ ለአንዳንዶቹ መክሊት ሰጣቸው ሀብትን ያከማቹ ዘንድ። ያንን በማድረጉ ደግሞ እግዚአብሔር ከአባቶች ጋር ያለውን ቃል ኪዳን ያሳይ ዘንድ ተመልከቱ። እግዚአብሔር ሀብታችሁን ከዛ ከጨለማው ስፍራ ውስጥ እንድታወጡ የሰጣችሁ አንድ ነገር አለ። እያንዳንዳችሁ ወደ ኋላ ወይም የሚቀጥለው ሳምንት አሳያችኋለሁ ምን እንዳላችሁ። እያንዳንዳችሁ እግዚአብሔር ያስቀመጠላችሁን ነገር ኤክስፕሎር ታደርጉ ዘንድ ደግሞ ወደ ራሳችሁ ቻናል ታደርጉትና ለኪንግደም ትጠቀሙበት ዘንድ እግዚአብሔር ለሰው ልጆች የሰጠው ጉልበት የሚባል ነገር አለ።